ሴት ልጅ ከወለደች በኋላ ንቀትማ ያለበት ቦታ ለምን እገኛለሁ? if you are single divorce ምን እኔ ራሴን ሳከብር አይደል የምከበረው? ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። መቼም አንዳንዶቻችሁ ቃል ዙረት አብዝታለች ለዛ ነው የጠፋችሁ እያላችሁ እያማችሁኝ ነው እርግጠኛ ነኝ። እኔ ግን አይደለም ብዙቴን ላውጣ በዛው። ዘንድሮ እናቴ መስራታችን ያው በተለይ እናት ሆናችሁ እንደኔ ደግሞ ሲንግል ማም ስትሆኑ መስራታችን ብዙ ነገሮችን ከቨር ያደርግልናልና እንግዲህ አሜሪካም ላላችሁ እያያችሁ ነው ስደተኛ ሆኖ ሰርቶ መኖር ትልቅ ፕሪቪሌጅ እንደሆነ እንደሚያስከብርም እያየነው ነውና እግዚአብሔር ይመስገን። ነው ኮምፕሌንስ ሂር ግን በቃ እናንተም ጠፋሽ ቃልዬ እያላችሁኝ ነበረ። ውጪ ስትኖሩ እንግዲህ መቼም አንዳንዶቻችሁ ትረዱኛላችሁ ስራ ምናምን አለና በተለይ የአበሻ በዓል ሲሆን ከውጮቹ ጋር አንድ ላይ ስለማይሄድ ወይ ረፍት ከሌለን ወይ ዊኬንድ ጠብቀን ነው የምናረገው ምናምንና በአሁኑ ምንም ሳይመቸኝ እንዲሁ ስራ ላይ ነው ያሳለፍኩትና እንደሆነም በቃ ቤተሰቦቼን ራሱ እናቴንም ምንም በደንብ አልጠየኳቸውም ምናምንና እዚህ ጋር ጠዋት ተነስቼ እናቴን የጠየኳት ነበር። እንዴት ነው በዓል እንዴት አለፈ ብዬ ትንስላት በቃ እኛ ሞቅ አደረግነው ቡናችንን አፍልተን ያው እንግዲህ ያራስ ቤትም አይደለ በቃ ተሰባስበን ሁሉም አልቀረብንም ሁሉንም በየአይነቱ አድርገን አሳልፈናል አለችኝ። በቃ የነሱ ከሞላ እኛ እኮ ምን ደስታ አለን። የእውነት ነው የምላችሁ። አሁን እንደዚህ ስናወራ እንደው ለቪዲዮ እና ለምን ይመስለናል፣ ግን የእኛ ትልቁ ደስታ ቤተሰብ ጋር ስንደውል ሁሉም ደህና ነው ስንባል ራሱ የሚሰማን ቅልል የሚል ስሜት አለውና እንዴት አሳለፍሽ እንዴት ነሽ አንቺስ ብላ እናቴ ስጠይቀኝ በቃ እኔማ ያው ስራ ላይ ነበርኩኝ፣ ግን እግዚአብሔር ይመስገን ከቤት ስለምሰራ አትሊስት በቃ አበሻ ቀሚሴን አደረግኩ ቡናዬን አቀራረብኩ ምናምንና ከዛ በቃ እንደ ማክበር ቢጤ ባለችኝ ነገር አሳለፍኩኝ አልኳትና በቃ ሰሞኑን እንግዲህ ያው እንዳልኳችሁ ወጣ እያልኩኝ ቢዚ ነበርኩኝ። ማስተካከል ያሉብኝ ነገሮች አሉ እና እንግዲህ ያው ለእናቴም በቃ ውሎዬን ምናምን ነገርኳትና ከእናንተም ጋር ያወራሁትን ነገር ዛሬ እስቲ ብቅ ብዬ ለምን አንጫወትም ብዬ ስላሰብኩ ነው። በዛውም ታዲያ ሰሞኑን እንግዲህ የሄድኩበት ቦታ በተለይ በጣም ለምወደው ሰው መወዳችሁ ከሆነ ነው እንጂ መወስዳችሁ ቦታ ብዬ የማሳያችሁ አንድ ቦታ አለ በጣም የወደድኩት። በተለይ ደግሞ ዴንቪ ኤሪያ ላላችሁ እስቲ ሄዳችሁ ቪዚት ታረጋላችሁ። ለእናንተም ለጓደኞችም ደግሞ ተያይዘን አብረን እንሄዳለን። ያው ወዳችሁ ከሆነ ሱፐርማርኬት ወይም እንትን ቃለ መግዛት ይዣችሁ እሄዳለሁ ማለት አይደለም። ለእናቴ እንደሆነ ኮምፕሌን እያደረኩ ነበር እዚህ ጋር በቃ እሷ እቃ ተወደደ እንደዚህ ምናምን ስትለኝ ቅድም ቅልብ አደረኩና አረኛ ጋር በጣም ተወዷል እያልኩ እያሳብኳት ነበር። ኤኒዌይስ እና ሰሞኑን እንግዲህ ከእናንተ ጋር ያወራሁትን ልጀምርላችሁ። ወደ ገደለው ግቢ ነው የምትሉኝ እርግጠኛ ነኝ። እና አንድ እህቴ በስልክ አወራንና የሆነ ሰሞኑን የፖስት ያደረግኩት ቲክቶክ ላይ አለና ሲንግል ማም ዊዝ ጋድ ምናምን የሚል አድርጌ ጆርኒን ኦቨር 10 years ከ10 ዓመት በላይ ልጆቼን ብቻዬን እንደማሳደግ ያደረኩበት ቪዲዮ ላይ አይታ ነው እንትን ያለችኝና ለምን ስለዚህ ነገር በደንብ ዲስከስ አናደርግም? በተለይ በእኛ ሶሳይቲ ስንወልድ የሚመጣ የተለያዩ ግፊቶች አሉ። አሁን ከሰውነት መለወጥ ሌላ ራሱ በቃ ሶሳይቲ ላይ ራሱ ያሉ ተጽዕኖች አሉና እንዳንቺ አይነት ሰው ደግሞ ያለፈበት ነገር በተለይ ብዙ ዓመት ስለሆነሽ ሲንግል ማም ሆና አንድ ሴት መከበር ያለባትን ነገር የወለደች ሴት ማድረግ ያለባትን ነገር እያነሳን ለምን አናወራም በሚል ተነሳና እንደሆነ እስቲ ቪዲዮ ላይ ኢንክሉድ አደርገዋለሁ። እኔ በፍጹም አልኩኝ ግደሉኝ አልኩኝ። አሁን ይዣችሁ የሚሄደው ቦታ ላይ የምገኝበት ቦታ አለ። ቢደክመኝም ምን ቢልም ራሴንም ዘና ለማድረግ አዲስ ነገር ለመሞከርም ምናምን ብቻ የምንሄድበት ቦታ አለ። ግን
አሁን ይሄ በእንትን ነው የምላችሁ አዘ ሲንግል ማም ልጆች እንደምታሳድግ ሴት ብዙ ነገር እንዳሳለፈች ሴት እንደገና ደግሞ እንደወለደችም ሴት ነው የምላችሁ። ትዳርም ላይ ሆና ደግሞ እንደወለደችም ሴት መገኘት የሌሉብን ቦታዎች እንዳሉ ታውቃላችሁ። ክብራችንን የሚቀንሰው የሚጨምረው ነገሮች የምንገኝበት ቦታ እንጂ እኛ ያለን ነገር ወይ መውለዳችን ቫልዩ የሚያሳጣ ወይ ደግሞ ሲንግል ማም መሆናችን ክብራችንን አያሳጣም። ያ የሰው ልጅ አሁን 2000 ምናምን ላይ ነን ያለ ነው እና ዛሬ አይደለም ሰው ብቻውን ልጆች ማሳደግ የጀመረው። በአያቶቻችን በምን የታወቀ ነው። መውለድም እንግዲህ እናት መውለድ የምችል እናት ሁሉ አሳድጋለች አይደለም፣ አዲስ ነገር አይደለም። ግን ሴትን ልጅ የሚያስንቃት የምትገኝበት ቦታ ላይክ እናት ነኝ ብላ እናት ማድረግ ያለባት ልጆቿን ፕሮቴክት ማድረግ፣ ስሟን መጠበቅ፣ እነዚህ ነገሮች አሉ አይደለም። ልክ አሁን እንደዛው ደግሞ ሆኖ ሲንግል ማም ነኝ ብዬ ተነስቼ እኔ ሲንግል ብቻ የሚል ቅጽል ስለተሰጠኝ ብቻ ልክ እንዳልወለደች ሴትና ምንም ሪስፖንሲቢሊቲ እንደሌለባት ሆኜ መኖር አልችልም። የፈለገ ነገር ቢሆን እስከ መጨረሻ ህይወቴ መጨረሻ ድረስ የልጆቼ ነገር አይለየኝም። አንድ እናት አንድ ሴት ልጅ ከወለደች በኋላ የራሷ የሚመጣ ሪስፖንሲቢሊቲ አለባት እና እነዚህ በህይወት የሚሰጡን ቅጽል ስሞች እነዚህ በህይወት እንዴት ነው መውደቅ መነሳት ምናምን አሉ አይደለም እና እነሱ ሳይሆኑ የሚያስንቀን የሚያስከብረን ምን የሚለን የምንገኝበት ቦታ ነው እና ዛሬ አሪፍ ቦታ የምንገኝበት መወደውን ሰው ምጋብዝበት ከወደድኳችሁ ምጋብዛችሁ ቦታን ወደ ኦልድ ታውን አካባቢ ይዣችሁ ሄዳለሁ። በዛውም ደግሞ በፍጹም ብትለምኑኝ የማልገኝበትን ቦታ ደግሞ በዛው አንድ ሁለት እያልኩ ነግራችኋለሁ ማለት ነው። ይሄ ቤት በጣም ነው ደስ የሚለው። ስሙን ጽፍላችኋለሁ። በተለይ አሁን ዲኤምቪ ኤሪያ ላላችሁ በጣም ቅርብ ነው። ግን እኔ ስደርስ አዲስ ነው እንግዲህ መጀመሪያ መሄዴ ነው። አንድ የስራ ባልደረባዬ ነግራኝ ነው እዚህ ሄድኩትና ቡናቸው በጣም ቆንጆ ነው። እንትናቸውም ምንድነው ይሄ ስሙ ጣፋጭ እንትናቸው ኬክ ምናምን አላቸውና ቅመሽ ሂጂና ቆንጆ ነው ብላኝ ሄድኩኝና ክራሰንት ነው የሞከርኩት እኔ የአልመንድ ክራሰንት የሚል ኦ ማይ ጋድ እንዴት ደስ እንደሚል እዚህ ጋር ከመጨረሻ ሁለተኛው ያለው ነውና እንዴት ደስ እንደሚል ከሽ ይላል በዛ ላይ ምናምን በጣም ነው ደስ የሚለውና እዚህ ኤሪያ ካላችሁ ሞክሩት። በጣም ቆንጆ ነው። እንደሆነም በጣም ዊሽ ያደረኩት ላይክ ቢዚ ባይሆንና ስፔስ ቢኖራቸው መቀመጫ በጣም በዛ ቢል ምናምን በቃ ቁጭ ብላችሁ እነዚህን ነገሮች እያጣጣማችሁ ከወዳጃችሁ ጋር የምትዝናኑበት ቦታ ነው እና ቦታው ራሱ ብታዩ እንዴት ደስ እንደሚል ዋጋው ራሱ በጣም ቆንጆ ነው። ይሄ ሪዘናብል የሆነ ዋጋ ነው እና ኦልድ ታውንን እንግዲህ የምታውቁት ከሆነ መቼም ደስ የሚል አካባቢ ነው። አይ ላቭ ቤቶቹ ደስ ይላሉ ምናምን እና ላይም ሄጅ ያየው ምናምን እና በቃ መቀመጫ ነበረ ግን በቃ ጥብቅብቅ ሲልብኝ አይ በቃ ይቅርብኝ የገዛሁትን ይዤ እወጣለሁ ብዬ ወጣሁን። እህታችሁ ላችኋለሁ። እኔ ጭንቅ አልወድም። የአዲስ አበባ ልጅ ነኝ፣ ጭንቅ አልወድም ትላላችሁ እና ከዛ በቃ ክራሳንቴ ምናምን በላው ላችኋለሁ። ወደ ሀሳቤ ልግባላችሁና በፍጹም እኔ አዘ ሲንግል ማም እንደወለደችም ሴት የማልገኝበት ቦታ አንድ ነገር አለ። በተለይ አሁን ሶሻል ሚዲያ ላይ እንደ ፋሽን ሆኖ ላይክ ገበናን ውጪ ምናምን ማድረግ ቅልል ያለበት ጊዜ ነው አይደለም። ግን የፈለገ ነገር ቢሆን አንድ ሲንግል ማም እንዳልኳችሁ ከፊት ለፊቱ ሲንግል የሚለው ነገር ቢቀመጥም ልጆች አሉ ምን አሉና እና ይሄንንም ሳነሳ እንደው ትዝ ያለኝን በዛው ላስታውሳችሁ። አንድ የተቀረጸ እንትን ቪዲዮ ላይ ነው የሰማሁትና እኔ ከሚያስፈራኝ ሴት አንዷ ባሏን የምታማ ብላ ስታወራ ሰማዋትና በጣም ትክክል ናት። እኔ ገበናዬ ብላ አብራ የምትኖረውን ሰው የምታማ ሴት፣ በተለይ ለወለደችለት ሰው የምታማ ሴት በጣም ነው የምፈራት። ምክንያቱም ለዛ ሰው እንደዛ የጨከነች
ከዛ ደግሞ እንደገና ለእኔም ለሌላ ሰውም እንዴት እንደምትሆን እና በፍጹም ከማላምነውና ከሚያስፈራኝ ሰው አንዱ ነው ይሄ ነው። እና በተለይ ደግሞ አዘ ሲንግል ማም በጣም መጠንቀቅ ያሉብን ነገሮች አሉ። አይኖ ብዙ ተጎድታ ብዙ ነገር ያለፈች ሴት ብንሆንም ነገር ግን ከኛ ደግሞ ቅጥያ ልጆች አሉ፣ ቤተሰብ አለ፣ ምን አለ እና በፍጹም የወለደች ሴት ገበናዋን ውጪ በማድረግ ክብርን አታገኝም። ክብር የሚገኘው ቅድም እንዳልኳችሁ አንደኛው ፈጣሪ ነው ክብር የሚሰጠን። እውነት ለመናገር ወደ በኋላ ስለምናገረው ነው ይችን ኪፕ ያደረግኩት ዝም ያልኩት። ግን ከዛ ቀጥሎ ግን እኛ የምናደርጋቸው የምንገኝበት ቦታ ነው ትልቁ ክብራችን። ገበና ውጪ እንትን አለ ማለት እንደገና ደግሞ የፈለገ ሲንግል ማም ብንሆን ምን ብንል ቅድም እንዳልኳችሁ ያ ተከብሮ ትዳር ብቻ ሲኖር አይደለም እኮ ሴት ልጅ ክብሯን ጠብቃ የምትኖረው ድርብብ ብላ ልጆቿን አስከብራ የምትኖረው እኮ የሆነ ሰው ቤቷ ወይ ሌላ ሰው ባል ምን ስላለ ብቻ አይደለም። ያም ባይኖር እኮ ስቲል ራሷን አክብራ መኖር የምትችል ሴት ናት። እና ስለወለደች አንድ ሴት ትናቃለች አይደለም፣ ስለፈታች ትናቃለች አይደለም። ግን የምትገኝበት ቦታ በትክክለኛ መንገድ ነው የምነግራችሁ። ያስንቃታልም ያስከብራታልም። ሁሌ ትዝ የሚለኝ ይህን ሳወራ ስለ ክብርም ስለ መረጋጋትም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማርበት ቦታ ትዝ ይለኛል። ያቺ ውሃ ልትቀዳ ስትመጣ ጠብቆ የህይወት ውሃ እኔ ነኝ እኔን ያገኘ አይጠማም ብሎ ያስተማራት ፓርት ነው ትዝ የሚለኝ። እና እሷ ቦታ ለወለደች ሴት ሲንግል ማም ለሆነች ሴት አሁን እሷ ሶስተኛ ባሏ ምናምን መሰለኝ አይደል መጽሐፍ ቅዱስ ላይ እንደዛ ነው የሚለው። እና አዝኖላት ነው የነገራት። ብዙ ጊዜ ሴቶች ሆነን እንሯሯጣለን። ኢቭን ፈጣሪ እንዲሰማን ችግራችንን እንዲያይልን የማንሆነው ነገር የለም። 10 ቦታ ይሄ እንትና ሲቀር በለጠ ሲጠፋ ከበደን እየፈለግን እንዟዟራለን። ግን ክብራችን የሚመጣው ከጌታችን ከአንዱ ከሱ ነው። እና እሱን ጥብቅ አድርጎ መያዝ። ፈጣሪሽን ያዢ። እግዚአብሔርን የያዘች ሴት ክብር አላት። በቃ እግዚአብሔር ራሱ የተከበረ አምላክ ስለሆነ እሱን ስትጠጊው ይሄ ጥምት ብሎሽ ላይክ እዚህም ልሰማ እዛም ልሁን ይሄን ስላጣው በዚህ ልተካ ይሄኛውን እንትን ብለሽ እዛም እዚህም ስትይ ብክን ያለ ህይወት ትኖሪያለሽ። ግን እሱን ስታገኘው ልክ ጥሟን ያስታገሰች ሴት እርግት ያለች አርብ የት ትሄጃለሽ ሲሉኝ መጠጥ ቤትና እንትን ቤት ሳይሆን ቤቴ እርፍ ብዬ ቤቴን ያጸዳው ምን እያልኩ ማንም እኮ የለም ለራሴ ነው ማጸዳው። ለራሴ ማንም እንግዳ መጥቶብኝ አይደለም። ለራሴ ቤቴን ጽድት አድርጌ ምን ብዬ ክብር ባልኩበት ቦታ አቀመጣለሁኝ። ለምን? ለራሴ። ምክንያቱም አም ኦልሬዲ ሳቲስፋይድ ጥሜን እንትን ያልኩኝ ነኝ። ትረስት እንትኔን ላይክ በቃ ጠጥቼ የእግዚአብሔርን ማርካት በውስጤ ያስገባው ሰው ነኝ። የትም አልገኝም። የትም ስሯሯጥ አታገኙኝም። የትም ስፔሻሊ በዚህ እድሜ የትም እንደዛ ስከነከን አልገኝም። ምክንያቱም በፈጣሪ የሞላው ሰው ነኝ። እና እሱም ያለው ይሄንን ነው። እኔን ያዙ፣ እኔ ነኝ ትረስት እንትናችሁን ይሄ ጥማችሁን ማረካላችሁ እኔ ነኝ። አይኖ ህይወት ብዙ ብክን ያለ ነው። አንዱን አተሻል፣ አንዱን እንደዚህ አርገሻል፣ እንደዚህ አልኮነናትም። ለምን አረግሽ አይደለም። ዲቮርስ ያረገች ሴት ራሱ በእግዚአብሔር እንዴት ክብር አግኝታ እንዴት እንደምትወደድ እዩት፣ አንብቡት። እዛ ጋ እንዴት እዚህም እዛም ያለች ስንት ነገር የባከነባት የተበላሸባት ሴትን እንኳን እንዴት አክብሮ ያለችበት ቦታ የተናቀ ዘር የተናቀ ሴት ስንት ነገር የምትመስል በሰውኛ አስተሳሰብ የነበረችን ሴት አጠገቧ ሄዶ የህይወት ውሃ እኔ ነኝ እኔ ጋ ሁኚ ብሎ ሲነግራት በራላት። she can't stop talking about him። ሄደች፣ ሮጠች፣ ተናገረች። አምላኬን አየሁት እንደዚህ እኮ አለኝ እንደዚህ ኑ ላሳያችሁ ብላ ሰብስባ የሷ የሰጣትን ፍቅር መልሳ ለሰው አቀረበች። that's me that's us። ይሄ በዲቮርስ ለምታልፊ ልጅ ስላለኝ ተናኩኝ እንደዚህ ሆንኩኝ
ህይወት የሰጠኝ እንትን አለ፣ የሆነ ማዕረግ አለ። እንደዚህ የጀመርኩት ነገር እንትን ሳይሆን ተፈተንኩ። ሰው እንደዚህ ናቀኝ። ይናቆሻ የማይፈለግ ቦታሽ ትክክል ስላልሆነ የናቆሽ። ቦታሽን አስተካኪ። በድካምሽ ላይ ባለመፈለግሽ ላይ ብክን ባልሽበት ላይ እኔ ነኝ የህይወት ውሃ ብሎ መጥቶ አክብሮ ወዶሽ ያከበረሽን አምላክ ስታከብሪው ትከበሪያለሽ። ሰው አይደለም የኛ መከበሪያ። እንትና ሲል እንትና ጎረቤት ወይ ሰው ኖ፣ የኔ መከበሪያ ጌታዬ፣ መድኃኒቴ፣ አባቴ ነው። ቤቴ ውስጥ ኢንቫይት ባደርገው ማላፍርበት፣ ሄጄ ቤተክርስቲያን ሄጄ ብጸልይ አጎንብሽ አምላኬን ባመሰግነው ማልናቅበት ቦታ እዛ ነው የምገኘው። አታገኘኝም፣ መጥፎ ቦታ አታገኘኝም። ተሳስተንማ አይኖ ስተት ማንም ይሳሳታል። ያችም ሴት ተሳስታለች፣ 3ኛ ድረስ ደርሳለች። ግን ጌታን ስታገኝ የእሱ ስፖክ ፐርሰን ሆነች። ስላደረገላት ሁሉ መናገር ማቆም አቃታት። ለምን? ትረስቷን፣ ይሄ ጥሟን ሞላላት፣ ጥሟን አስታገሰላት። እና እንደዚህ የህይወት ጥም ላለባችሁ፣ ገና እያለፋችሁ ከሆነም እንደዚህ ሲንግልነስ፣ እንደዚህ ከባድ ነገር በልጆቻችሁ እየተፈተናችሁ ከሆናችሁ ብሊቭ ሚ እሱ ጋር ሂዱና ስገዱ። እሱ ጋር ሂዱና እዩት። የሚያድን ሰትስፋይ የሚያደርግ ቤታችሁን የሚሞላ ጓዳችሁን የሚሞላ የሚያስከብራችሁ። ዛሬ እኔ ደረቴን ነፍቼ ቁጭ ብዬ እዚህ ጋር ለእናንተ ማውራላችሁ አምላኬን ስለያዝኩ ነው እንጂማ ባዶ ቅፎ ሆኜ ብታገኙኝ፣ ያቺ ብክን ያለችዋን ሴት ብታገኙ ማንም ቁጭ ብሎ አይሰማኝም። ወለድሽ ስለ ዲቮርስ ስላደረግሽ የተናቅሽ ለሚመስልሽ እህቴ ቦታሽን አስተካኪው። የምትገኝበትን ቦታ እወቂው። ያለሽበት ቦታ ደግሞ ኢንፍሉዌንስ ያደርግሻል። የምታደርጊውን ነገር፣ አለባበስሽን፣ ቦታዎችን ነው የሚወስነው አይደለም? ያለንበት ቦታ ይወስነዋል የምንሆነውን ነገር። ግን ራሷን አክብራ ጥንቅቅ ብላ የኖረች ሴት ለምን ዲቮርስ አትሆኝም? ለምን 10 ልጅ አትወልጅም? ለምን ምን አትሆኝም? በእግዚአብሔር የተከበርሽ ከሆንሽ ያለሽበትን ቦታ ጽድት አድርገሽ ልክ አምላክ ራሱን ክብር ያለ አምላክ ሆኖ 10 ቦታ እንትን ማይል የተናቀበት ቦታ አይገኝም። የኛ አምላክ ኩሩ አምላክ ነው እና ኩሩ አምላክ ነው ያለን። ኩርት ያለ ጽድት ያለ የተከበረ አምላክ ነው ያለሽ። እሱን ስትይዢ ክብር ትያለሽ። በሰው አይደለም የምትከብሪው፣ በማንም አትከብሪው፣ በሱ ነው የምትከብሪው። እሱን ስትይዢ ደግሞ የእሱ የሆኑት ያከብሩሻል። ሌሎቹማ ሞኝ፣ እኔ ምን አገባኝ። መጥፎ ቦታ ሄጄ ሰው ሁሉ አክብሩኝ ብል ቢያከብሩኝ ራሱ መጥፎ ቦታ ያሉ ሰዎች እና መጥፎ ነገር የሆነ ቦታ ላይ ሄጄ እንኳን ቢያከብሩኝ ምንድነው ጥቅሜ? ምን ያደርግልኛል? የውሸት ክብር ነው። ዛሬ ችግሬን ነግሬ ሰው አምቼ ምን ብዬ ያደረኩት ነገር ምን ያደርግልኛል? ምንም አያደርግልኝም። እና ኩርት ያለች ዲቮርስ ያደረገች፣ ኩርት ያለች እናት፣ ኩርት ያለች ሲንግል ማም መሆን ትችያለሽ። ያለፍሽበት የወደቅሽበት ነገር አይደለም አንቺን ዲፋይን የሚያደርግሽ። ኩሩ የሆነ አምላክሽ ያስኮራሻል፣ ያስከብርሻል። እና እሱ ጋር ጠጋ በይ ለማለት ነው። እና ጀስት እንደውችን ፖይንት ላስረዳችሁ፣ ያለኝን እምነት ልንገራችሁ በማለት እና ሴት ልጅ ወንድ ቀረ መጣ ክብሯን ላይክ የኔ ክብር ልክ ከወንድ ጋር ሲሆን ባለትዳር አይነት ሴት ጥንቅቅ ያለች እሷ እኮ ትዳሯን እንደዚህ ምናምን። ከዛስ ወንድ ሲጠፋ ደግሞ የምትሯሯጥ ዋይ የኔ ክብር ለምንድን ነው የሚለዋወጠው? እንደማያ ለምንድን ነው እንትና መጣ ቀረ፣ ሰዎች አላከበሩኝም፣ እነዚህ ሰዎች እንደዚህ ኖ። ምንም አይነት ሁኔታዎች አይለውጡትም የኔን ክብር። ዛሬም ያለሁት እኔ ነኝ። ነገ ጠዋትም ሌላ ሰው አጠገቤ ቢሆን ሁሌም ሆናት ያቺ
ራሷን የሆነችው ማንነቴ ነው። ሰርከምስታንስ አይደለም እኔ ዲፋይን የሚያደርገኝ እና እንደዛ ብዬ ነው ማምነው። እስቲ የእናንተንም አስተያየት ጻፉበት። መከበሪያችሁ ምንድን ነው? የእናንተ መከበሪያ ምንድን ነው? ላውራ በእኔ ባውራ ይሻላል። ፕሮፌሽናል ሲንግል ማም ነኝና ስንት ጊዜ እና በቃ ተከኝበታለሁ። ለምን አላወራም? እና በዚህ ነገሮች እንደሆነም ቆይ መጣ እያልኩ ነግራችኋለሁ። ክብር ያለች ትዳር ልክ ትዳር ያላት የምትመስል ሴት መሆን ትችያለሽ። ሲንግል ማምም ሆነሽ የተከበረች ልጆቿን የምታስከብር ልጆቿም ደግሞ ልክ ይሄ የሴት ልጅ እንደሚባለው ነገር አይሆንብሽም። ምክንያቱም አንቺ ራስሽ ስታከብሪ ልጆችሽም ራሳቸው የሚያከብሩ ይሆናሉ እና እንደዛ ነው እንግዲህ ምላችሁ። እኔ አይደለሁም ቡናው ነው። በርቱ። ብዙ ነገር ገና ብዙ እንማማራለን። ገና ብዙ አብረን እናድጋለን። ምን እንላለን? ልጆቻችንን ለወግ ለማድረግ እናበቃለን። ገና ምን አይታችሁ ገና we will conquer the world እና በቃ በጣም ነው የምወዳችሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ በዚሁ ለያችኋለሁ። ደህና ሁኑልኝ። ቻው